ዋው በጣም ቆንጆ ነሽ እኔ ምን ሰራሁኝ የሱ እጅ ስራ ነው እሱ የሰጠውን ውበት ባለበት ማቆየት ራሱ ያንቺን ድንቅነት ያሳያል ጅንጀና መሆኑ ነው ከፈቀድሽልኝ ቶሎ የምትለኝ በለኝና ልሂድ ቆንጆ ፈጣጣ ነሽ አድናቆት ነው ወይስ ስድብ እሱን እየሸኘውሽ ብናወራ ይሻል ወጎጉን ይዘካዋል ግዴታ አራት ጎማ መሆን ያለበት አይመስለኝም እኔ ከጎማው ጉዳይ የለኝም ከፍጥነቱ እንጂ ለፍጥነቱ ነው የምሰራለው ማለት ተሸክሜሽ ነው ምሮጠው ፈጣን ነኝ እያልከኝ ነው ሊያውም ከጥራትና ከጥንካሬ ጋር ልክ እንደ መስሪያ ቤት አልገባኝም ዛሬ ውሎሽ ከኔ ጋር ነው ሰው ላርግሽ ስታይ አውሬ ይመስላል የሆነ ነገር ቀልዴን ነው አደራ ጥበቃው ይጠናከር እሺ ጌቶች እዚህ ነው ቢሮ ወደድሽው በጣም ነው የሚያምር ለዘመናት ገንብተን ያስረከብናቸውን ቤቶች ብታይ ደግሞ ምን ልትይ ነው በነገራችን ላይ ይሄ ኢጎ ቸርች ፊት ለፊት የከፈትነው አዲሱ የሽያጭ ቢሮአችን እሺ ግንበኛው ወይ ለኔም ገንባል ሁሌም የትን ገንባሎት እንዳልን ነው የት መሰለም ትገነባል የት ነው ሽያጩ አቤት አባቴ ቴምሮች በመወደው መገናኛ ዲያስፖራ መንደር አዲስ ሳይት አውጥቷል እውነት ነው መጠርጠሩስ 3 መንታ ፎቆች እያንዳንዳቸው G+18 የሆኑ 8 ቤዝመንት ያላቸው ከ32 ካሬ ጀምሮ እስከ ባለ 3 መኝታ ድረስ በመሃል መገናኛ ይዘንሎት ከተፍ ብለናል መገናኛ በመግዛት ልዩ ጥቅም ምንድነው ጥቅሞትማ ብዙ ነው 100% ሲከፍሉ 35% ቅናሽ ያገኛሉ 40% ከፍለው ደግሞ 60%ን የሚከፍሉት ቤቱን ሲረከቡ ነው ይገርማል ዋጋውስ ስቱዲዮ 2.7 ሚሊዮን ባለ 1 መኝታ 4.6 ሚሊዮን ባለ 2 መኝታ ደግሞ 6.7 ሚሊዮን ባለ 3 መኝታ ከ8.3 ሚሊዮን ጀምሮ መግዛት ይችላሉ በተጨማሪም አያት አደባባይ የገነባነውን ሱቅና አፓርትመንት ጨምሮ 1000 ካርታዎችን ልናስረክብ ዝግጅታችንን ጨርሰናል ታዲያ ምንድነው የምጠብቀው ምንም ወስነው መግዛት ብቻ ልጄ ልታገባ ነው እኔ አባቷ ያለው ኪራይ ቤት አትኑር ልክ ብለዋል እኛም ወደዛው ነን ጎበዝ ልጅ መቼ ልታገባ ነው ከተሳካ ዛሬ እንዴ ሳንጠናና ልብሽ ላይ መገናኛ ላይ እንደምንገነባው ህንጻ ፍቅሬን እየገነባው ብንጠናናስ ተስማምቻለሁ እንደ ቀልድ መገናኛ ላይም ልብሽ ላይም ቤት ኖረኝ ማለት አይደል መሆኑ ነው ደሞ እንደ ቤት ያዋጣኛል ብለ ልቤን ማከራየው እሺ ካዋጣኝ ይቀርለታል እና እናንተ ትቆያላችሁ መሰለኝ